ስራ ኢንተርቪው ላይ tell me about yourself ተብላችሁ ስትጠየቁ ሚያዝ የሚጨበጥ የሚጠፋባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። እንዴት በብቃት መመለስ እንደምትችሉ ይሄው አሳያችኋለሁ። በእንግሊዝኛ ራስ ማስተዋወቅ actually በጣም ቀላል ነው። ትልቁ ችግር ምንድነው? አለመዘጋጀት። ከየት ልጀምር፣ ምን ላውራ፣ ይሄን ልናገር ወይ ይሄን ላስቀር ወይ እያሉ ግራ ይጋባሉ። ስትራቴጂውን እንዳለ እኔ በሰባት ከፍያ አስቀምጬላችኋለሁ። እናንተ በደንብ እስክሪብቶና ደብተር ይዛችሁ እየተከታተላችሁ ይቺን ኮፒ ማድረግ ብቻ። መጨረሻ ላይ ደግሞ ይሄን ያዘጋጀውላችሁ ኖት እና ሮድ ማፕ እንዴት ማግኘት እንደምትችሉ አሳያችኋለሁ። በእንግሊዝኛ ራሳችሁ ማስተዋወቅ ባሰባችሁ ቁጥር እነዚህ ሰባት ነጥቦች ማስታወስ ግዴታ ነው። ግሪቲንግ፣ ሎኬሽን፣ ፖዚሽን፣ ኳሊፊኬሽን፣ ኤክስፒሪየንስ፣ ሆቢ እና ፋሚሊ። ምንም እንዳታስቡ እያንዳንዱን ነጣጥዬ አንድ በአንድ አሳያችኋለሁ። የመጀመሪያው ግሪቲንግ ነው ወይም ደግሞ ሰላምታ። እንዴት ነው ኢንተርቪወራችሁን ሰላም ብላችሁ ስማችሁን የምታስተዋውቁት? ሄሎ I am ትሉና ስማችሁን ታስገባላችሁ። It's a pleasure to meet you ትላላችሁ ማለት ነው። It's a pleasure to meet you ስላወቅኩ ደስ ብሎኛል ማለት ነው። ሌላ ትርጉም የለውም። ስላወቅኩ ደስ ብሎኛል። ለምሳሌ እኔ በሆን ምን እላለሁ? Hello I'm Sanai. It's a pleasure to meet you. ኦኬ እቺኛውን ከተለማመዳችሁ በኋላ ግን ሶስት ማስታወስ ያለባችሁ ነገሮች አሉ። ፖስቸር፣ አይ ኮንታክት እና ሃንድ ሼክ። ምን ማለት እንደሆነ ልንገራችሁ። ስትተዋወቁ ፖስቸራችሁን ቀና ብላችሁ በደንብ ኮንፊደንት መስላችሁ ሄሎ ማለት አለባችሁ ማለት ነው። ሁለተኛ ደግሞ አይ ኮንታክትን ዳይሬክትሊ አይናቸውን እያያችሁ እና ደግሞ ስማይል እያደረጋችሁ ወይም ፈገግ ብላችሁ መተዋወቅ አለባችሁ ማለት ነው። ሶስተኛውና የመጨረሻው ደግሞ ሃንድ ሼክ ወይም ደግሞ ሰላምታ ጭብብጥ ማለት ነው። ስትጨብጡ በጣም ዊክ የሆነ ወይም ደካማ የሆነ ሰላምታ ሳይሆን ጠንከር አድርጋችሁ እንዳጨመድዷቸው ግን ጠንከር ያለ ሃንድ ሼክ ወይም ፊርም ሃንድ ሼክ መስጠት ማለት ነው። ሁለተኛው ላይ ደርሰናል። ሁለተኛው ደግሞ ሎኬሽን ይባላል። ሎኬሽን ምን ማለት ነው? ሌላ ትርጉም የለውም፣ ቦታ ማለት ነው። ቦታችሁን ስትናገሩ ለሁለት እንከፍለዋለን። አንደኛ የመጣችሁበት ነው፣ ሁለተኛ ደግሞ አሁን ያላችሁበት ነው ማለት ነው። የመጣችሁበት ቦታ ስትናገሩ I am from ትላላችሁ ማለት ነው። I'm from ኢትዮጵያ። I'm from ኢትዮጵያ ብላችሁ የመጣችሁበትን ትናገራላችሁ። ሁለተኛው ደግሞ ያላችሁበትን ቦታ ማለት ነው። አሁን የምትኖሩበት ቦታ ለስንት ዓመት እንደኖራችሁ ትናገራላችሁ ማለት ነው። ይሄ ስፔሻሊ የሚመለከተው ከኢትዮጵያ ውጭ ላላችሁ ሰዎች ነው። I've been living in ትሉና አገሩን ታስገባላችሁ። for ብላችሁ ደግሞ ስንት ዓመት እንደኖራችሁ ታስገባላችሁ ማለት ነው። ለምሳሌ አሜሪካ ውስጥ 5 ዓመት ኖሬያለሁ ወይም ደግሞ አሜሪካ ውስጥ መኖር ከጀመርኩ 5 ዓመት ሆኖኛል ስትሉ I've been living in America for 5 years. I have been living in America for 5 years. ካናዳ ውስጥ ለ2 ዓመት የኖረ ሰው ደግሞ I've been living in Canada for 2 years ይላል ማለት ነው። ሎኬሽንም ጨረስን ማለት ነው። አሁን የምንገባው ደግሞ ቀጣዩ ምንድነው? ፖዚሽን። ሶስተኛ ላይ ደርሰናል። ፖዚሽን ማለት ደግሞ አሁን ያላችሁበት የሥራ ድርሻችሁ ማለት ነው። እቺም በጣም ሲምፕል ናት። I am a blank at blank። የመጀመሪያው ዳሽ ላይ የሥራ ድርሻችሁን ታስገባላችሁ። ሁለተኛው ዳሽ ላይ ደግሞ የድርጅቱን ስም ታስገባላችሁ ማለት ነው። ለምሳሌ እኔ ምን እላለሁ? I am a teacher at Bronx English. Bronx English ውስጥ አስተማሪ ነኝ እያልኩኝ። ሌላ ደግሞ ለምሳሌ ኢትዮጵያን ኤርላይንስ ውስጥ ቴክኒሻን ነኝ ማለት የፈለገ ሰው ምን ይላል? I am a technician at Ethiopian Airlines. I am a technician at Ethiopian Airlines. ሶስተኛ ልጨምርላችሁ። ንግድ ባንክ ውስጥ ድራይቨር ነኝ ወይም ሹፌር ነኝ ማለት የፈለገ ሰው I am a driver at CBE ይላል ማለት ነው። አለቀ። ሶስቱን አይተናል። እስኪ እስካሁን ያየናቸውን ጠቅለል አድርገን በምሳሌ ነው። ለምሳሌ ሄኖክ የሚባል ሰው ካለ ሄኖክ እንዴት ሊያስተዋውቅ ይችላል ራሱ? ፓራግራፍ አስቀምጬላችኋለሁ። የእናንተን ደግሞ አሁን ኮሜንት ላይ ትነግሩኛላችሁ ማለት ነው። የሄኖክን ልንገራችሁ። Hello, I'm Henok. It's a pleasure to meet you. I'm from Ethiopia, but I've been living in France for 2 years. I'm a banker at Swiss Bank. የእናንተን አሁን ኮሜንት ላይ አስቀምጡልኝ። ቀሪዎቹን ደግሞ በፓርት 2 አሳያችኋለሁ ማለት ነው። ግን ደግሞ ለስራ ኢንተርቪው በብቃት መዘጋጀት ከፈለጋችሁና ጊዜ ከሌላችሁ ቀጥሎ በማሳያችሁ ስልክ ቁጥር ደውላችሁ ቦታ ማስያዝ ትችላላችሁ፣ ሳይሞላባችሁ ቶሎ እንድትመዘገቡ ማለት ነው። ይሄንን ሙሉ ፒዲኤፍን ከፈለጋችሁ ደግሞ በዛ በማሳያችሁ ስልክ ቁጥር ቴሌግራም ላይ ትገቡና ኢንተርቪው ብላችሁ ቴክስት አድርጉኝ። ከዛ ሌላውን ለኔ ተውት።